እኔ ከምኑ አንጀቴን እንዳሳረረኝ ታውቃላችሁ? ወላሂ ነው የምላችሁ። በእነሱ ማትምጡብኝ ባለቻቸው ስለነሱ ሲወራ ወይ እገሊትን እኮ ባታቋት ነው ምን ያህል ደግ የአላህ ባሪያ እንደሆነች ባወራችላቸው ልጆች ስትብጠለጠላየው እንደዛ ባለችላቸው ልጆች በኮሜንትና በቪዲዮ ሲያብጠለጥሏት አየው። እኔ እንዲህ የከበደኝ መሸከም ያቃተኝ በጣም የሰቀጠጠኝ እሷ ምን ያክል ውስጧ እንደተሰበረባት አስባችሁታል? አንዳንዴ ወላሂ ነው የምላችሁ የሰጣትን ይስጣችሁ ልላችሁ እከጅልና ግን ደግሞ መልሼ በእናንተ ጫማ ውስጥ መቆምን ከጀልኩ። እናንተ የምታቋት መካ መዲና ሃይማኖታዊ ስፍራዎችን ስትሄድ፣ እናንተ የምታቋት ለሌላ ስታሰባስብ፣ እናንተ የምታቋት ሞቲቬት ስትሆን ለሌሎች ተስፋ የሚሰጡ ሐዲስና ቁርአኖችን እንዲሁም ቂሳዎችን የምታቀርበዋን ኩኪን ነው። ችግሯን፣ ህመሟን፣ የውስጧን ስብራት ግን መካና መዲና ሄዳ ሽሽግ ብላ اللهم فوت امري اليك بلا متالقسو عن كوكي مناقوኛ ነን። የዱንያን ህም ገሟን ለመሸሽ ወደ አላህ ቤት እንደው አፈንግጣ የምትሮጣዋን እህት ምናቃት እኛ እንጂ እናንተ አይደላችሁ። ለዛ ብለን ነው ዝም ያልነው። እኔ ዛሬ ኢቃማው አሁን የደረሰበት የገንዘብ ደረጃ ከመድረሱ በፊት ሁላችንም እኛ ጓደኞቿ ኩኪ ይሄ ነገር ይሰራ እድሳቱ እየጨመረ ነው። ምክንያቱም የሷ የመኖሪያ ፍቃድ እንደኛ እንደሌሎቹ በርካሽ አይደለም የሚታደሰው የሸሪካ ነው። ከመጠራቀሙ በፊት ስንላት ቆየ በናት አሁን ላይ የመስጊድ ሐጃ አለ እሱን እናሰባስብ ቆየ በናት አሁን ላይ ደግሞ የአይታሞች አለ ቆይ መስጊድ የሚያስፈልገው ማቴሪያል አለ ቆይ የሚሰራ መስጊድ አለ የሚገነባ አለ ስጃዳዎች ያስፈልጋሉ እያለች እኚህ ጉዳዮች ከሐጃዋ በፊት አስቀድማ የሷ ሐጃ ተጠራቅሞ የደረሰበት ላይ ሲደርስ አሁንም ሸሃደ ሊላህ በሷ ሳይሆን በዙሪያ ባሉና በእኛ ምክንያት ይሄ ነገር ይብቃ እየጨመረ መጣ። አድሳቱ ይውጣ ብለን አወጣ ነው። ስናወጣውም የሰው ፊት የሚያስገርፍ ሐጃ ሰው ይዞ ሲወጣ የሰው ፊት እሳት ነው። ያንን ሳትረዱ አብጠላጠላችኋት፣ ፈረዳችሁባት። ዛሬ ላይ አለመስጠት እኮ ትችላላችሁ። በተለይ አንዳንድ እህቶቼ ኒቃም ከመልበሳችሁ በፊት ኒቃም የሚጠይቀውን ባህሪ ተላበሱ ምንለው ለዚህ ነው። ምክንያቱም ኒቃም ለሌሎች ለእህቶች ለወንድሞች ኡዙር መስጠትን ያካትታል፣ መረጋጋትን ያካትታል፣ ሰኪናን ያካትታል። ለሌሎች የሆነ ነገር ሲፈጠር ኡዙር መስጠትን፣ መጠየቅን፣ መተናነስን ብዙ አዳምጦ ትንሽ ማውራትን ይጠይቃል። እኚህ ነገሮች ደግሞ እናንተ ጋር የሉም። ለዛ ነው ይሄንን ነገር ያላካተተ ኒቃም ጨርቅ እንጂ ሌላ ምንም ሊሆንም አይችልም። ሐዲቃ ለሐዲቃ እየዞረች ማን ከለከለሽ? ሐዲቃ ለሐዲቃ መዞሩ የኮቴ ያስከፍላል እንዴ? አሚር ማጅድ ሹጋ ለሹጋ ከምትርመጠመጪ አትሄጂም ሐዲቃ ማን ከለከለሽ? አገልግል ይዞ መዞር እንደው አላህዬ እንደው ያ አገልግል የሚፖሰተው እንደው ከበላነው በኋላ መሆኑ ነው እንጂ እናንተ ትደፉን ነበረ። የናንተ አይናችሁ አዑዙ ቢላህ ሚንኩም በዚህ ልክ ውስጣችሁ ቀርቶ ያቺን አንስታችሁ ዛሬ ስታጠለጥሯት እንደው አላህዬ ዋኮ ከበላነው ከጨረስነው ቀናቱ ካለፈ በኋላ ነው የሚፖሰተው እንጂ እነዛ አይኖቻችሁ ከስክሪኑ አፈንግጠው የወጡ አይኖቻችሁን ዛሬ አየነው። አዑዙ ቢላህ ሚንኩም። ከዛ ውጪ ደግሞ ማንንም የማንንም እርዝቅ እንደማይወስድ ለእናንተ መንገር ወላሂ ይከብዳል። ብትመጣ እሷም ሐጃዋን ይዛ ብትመጣ አላህ የቀሰመላትን የራሷ የሆነውን እርዝቅ እንጂ የምትወስደው ያንቺ ወይ የሱን አይደለም። እናም ደግሜ ልሻለሁ ኒቃም ከመልበስሽ በፊት ኒቃም የሚጠይቀውን ባህሪ ተላበሽ። አላህዬ እሷን እንዲሁ እንዳማረባት እንዲሁ እንደሆነች እናንተ እንዳሰባችኋት ሳትወርቅ ሳትሰበር ሐጃዋን ይጨርስላታል። እናንተ ግን اللهم فوت امري اليك ላለችው ጌታ አሳልፋ ለሰጠቻችሁ አላህ ይሁናችሁ። ሌላ ምንም አለላችሁ ምንም አለላችሁም። ጥርስ ስንት ህመም እንደሚሸፍን ልብስ ስንት ቆስልን እንደሚሸፍን ለእናንተ መናገር ይከብዳል። አላህ ይሁናችሁ። ታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው ማሰብ ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩምና ያው ሁላችንም ተባብረን የቃማው እንዲስተካከለትና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም ባካችሁ ማድረግ የምንችለው አድርገን የቃማውን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፈ ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልጅ ወንድማ ማለት ነው ወንድሞች ቀጥሉ ኢንሻአላህ። ጀዛከላሁ ኸይር ወንድሜ ኢምራን እንዲሁም እህቴ ኮልድ እንግዲህ እንደሰማችሁት ነው። ስለ ኩኪ የኔ ያልነገራችሁም ያው ከላይ በኩል ያለችው እህታችን ናትና በመልካም ስራዎቿ የምታውቋት በብዙ ነገር እንግዲህ በእርዳታ ፕሮግራሞች ላይ የምትሳተፍና ብዙዎችን ሰፖርት ስታስደርግ የመጣች እህት ናት። አንድ ነገር ሲኖር ቅድሚያ እንግዲህ የምትታየው እሷ ናት።
እንግዲህ ህመምተኛ ሲኖር የታመመ ሰው ሲኖር በማሰባሰብ ኢቭን እኔ በጣም እንግዲህ ማቃት በቻሌንጆች ላይ ኢምራን ነግሯቸዋል እና ስራዬ ብላ በተለይ ደግሞ የንጽጽር ወንድሞችን እህቶችን ሰፖርት በማድረግ የኢምራን አካውንት 1 ሚሊዮን እንዲገባ በጣም ከፍተኛ አስተዋጽኦ ካደረጉት እህቶቻችን መካከል አንዷ እሷ ናት። ኦኬ በዚህ ደረጃ ነው ሰፖርት የምታረገውና ታዲያስ እንዲህ የምታረገውን እህታችንን ዛሬ እኛ በምንችለው ነገር ሰፖርት እንድናደርጋት ያህል ነው እዚህ የመጣ ነውና ስለሷ ከአያቴና ከእናቴ የወረስኩት አንድ አረፍተ ነገር አለ። እሱ ምንድነው? የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ነው። እኔም ሰውን ከልቤ የምመርቀው እንደዚህ ብዬ ነው። የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ብዬ ነው እንጂ የሆነ የምርቃት ታሪክ ሸምድጄ በዛ ወጣ በዚህ ወረድ አልልም። ኮኪ ያለችበትን አህዋል የሚያውቁ ጓደኞቿ እነ ሚስድ ኮል እናቷን እንድታይ ቀማውን እንድታስተካከል እንርዳታ አድናቂዎቿ፣ ፎሎወሮቿ፣ ወዳጆቿ ብለው ሀሳብ ቲክቶክ ላይ ቢያቀርቡ የቲክቶክ ሴቶች ተንጫጭተው ሪኩሪ ብለው ከቲክቶክ አለው ፌስቡክ ላይ እየተንጫጩ ነው እንዴ። ጓንዴና ምንሽር ደቅኖ እኮ አምጡ እርዱ ያላችሁ የለም እኮ። ሰው ለእርዳታም እጣፈንታ ያስፈልገዋል፣ እድል ያስፈልገዋል። ኖርማል ይሄ የእድል የጣፈንታ ጉዳይ የአምስት የአስር የማዋጣት ጉዳይ ሳይሆን በኮኪ ትቀናላችሁ። ያኔ ብዛት የተንጫጫው ሴቶች ናቸው። ጋይሶችዬ ኮኪ እንዴት ነው ቪዲዮ የምትሰሪው እንዴት ነው ታሪክ የምትሰበስቢው ብላችሁ ብትጠይቋት እኮ እሷ ቢያንስ ወይ ጫፍጫፉን ትነግራችኋለች ወይ ሁሉንም ትነግራችኋለች። እንዴት አድርጋ ፎሎወሮችን እንዳፈራች እንዴት አድርጋ ላይኮችና ቪዎችን እንደሰበሰበች እኮ ትነግራችኋለች። በዚህ ደረጃ እኮ መሆን የለባችሁም እንዴ። በቃ የሆነች ቆንጆ ሴት የሆነች ጥሩ ነገር የሰራች ሴት ወደቀች ሲባል ለምን ወደቀች ሳይ ያን ኧረ ይደብራል እንዴ። ኧረ ተረጋጉ እንጂ ሰው ነን እኮ ሁላችንም እንታመማለን፣ እንቸገራለን። በህይወታችን የሆነ ጎደሎ አለን እኮ። በነገራችን ላይ ደግሞ እኔ ምን ማለት አልችልም እና ያስገድዳችሁ የለም። የቻለ ይረዳል፣ ያልቻለ አይረዳም። ዝም በሉ። ዝም ያለ ነጃ ወጣ። ጋይስ እኔ በጣም የገረመኝ እየተንጨረጨረ እየተንቀጠቀጠ የሚናገር ሁሉ አለ። ኧረ ይደብራችሁ። እዚህ ሚዲያ ላይ መካሄደውን ነገር አይቼ ታዝቤ ነው የመጣሁት። አንድ ልጅ እናቷን ሳታስተራ መቆየታለች እና እርዳታ አድርገንላት ቃማዋን አሰርተን ሄዳ እናቷን አይታ ትመለስ። ትዝ ይላችኋል የዛሬ 2 ዓመት እናቴ ካንሰር ታማሚ ናት። ደሙን ባል ሳለቅስ ከዛን ሀዲሱ ህግ መጣ። ከብሎክ ላይ መነሳት ጀምረዋል ምናምን ስባል ደሳለኝ ኮንትራት ቤት ገባሁ፣ ጠለብ ቤት ገባሁ። ከዛም በፊት ስንት ነው ደሞዜ? 2500 ብር ነው የምከፈለኝ ማለት ነው በሪያል። ከዛም ወደ ጠለብ ቤት ገባሁ። መዳሟ የ10 ዓመት ገራማ በራሷ ከፍላልኝ ጠለብ ቤት ገባሁ። ደሞዜ አሁን ስንት ነው? 1500 ጠይብ። ከዛ እንደምንም ለምኜ ለ15 ቀን ኢትዮጵያ ደርሼ መጣሁ። እናቴን ለማመን ብላችሁ ሰደባችሁኝ። ብር ወዳጅ አንቺ ገብጋባ ቶሎ መጣሽ ምናምን አላችሁ። አያችሁ ለ15 ቀን ብዬ 1500 ያውም ጠለብ ቤት ገባሁ። አሁን ስንት ወር ቀራኝ? 9 ወር ቀራኝ። አያችሁ ወላሂ የሰው ልጅ ምን ያሳየኛል? ጤና ስለሰጠኝ ጠለብ ቤት ገባሁ ጨረስኩ። አሁን ስንት ቀራኝ? 9 ወር ብቻ ወጣለሁ አሁን በኋላ ማለት ነው። ኮኪ እዳ ላይ ሰው ወደቀሽ ነው እኛ ያገዝራት እንጂ ስራ ሰራ ምናምን አትበሉ። ደግሞ ሰው እናንተን ግዴታ ይው እየሰራሁ ነው ምናምን ብሎ ማሳየት አይጠበቅበትም። ስራ ትሰራለች። የምትሰራው በትንሽ ብር ነው። ገብቶሻል? የምትሰራበት ቦታ ነው የምታሳያቸው። ስቲል ነው ይሄ ጂም ቤት ምናምን የምትሰራበት ቦታ ስራ ቦታዋ ነው ስቲል ያነ ማለት ነው። ገብቶሻል? በትንሽ ብር እየተከፈላት ነው የምትሰራው። በጣም ጎበዝ ጠንካራና ደግ ልጅ ናት። የዋህ ልብ ያላት ልጅ ናት። እዳ ላይ ስለወደቀች ነው ልንደረት የሚገው። የጋማዋን ልናሳድስ አይደለም። የጋማዋን ለማሳደስ ሳይሆን የጋማዋ ተበላሽቶ የመንግስት እዳ ስለወደቀባት ነው። በመንግስት ምክንያት ያን እዳ ስለመጣባት በአጋጣሚ በሌላ በተለያዩ ምክንያቶች ስለመጣባት ለዛ ነው እዳውን ለመክፈል ነው ወንድሞች ራሱ ይዛ የተሰባሰቡት እንጂ የሆነ ለእንትና አይደለም። ልክ ለምሳሌ የሆነ ሁሉንም ነገር እንደምታውቁ እንትን አይምሰላችሁ። በረበላለም የሆነ ሁሉንም ነገር እናውቃለን። እሱ እንደዚህ ቁጭ ብላ እንትና ጋር እየተመላለሰ እንትና መካ ብትመላለስ ምንድነው ችግሩ? ቅርብ ስለሆነ ነው። ከጂዳ መካ በነገራችን ላይ 50 ብር ራሱ 25 ብር እንደዛ አካባቢ ነው ታክሲ ማለት ነው። እዛ ሄዳ ራሷን የምታሳርፈው ምንድነው? በቃ ጭንቅላቷን ነፃ ለማድረግ ነው እንጂ ስለደላት አይደለም። ሲቀጥል አንድ ሰው እንትን ይሄ አቋም ምንድነው የሚባለው? ጤነኛ ስለሆነ አይረዳም ሐራም ነው መረዳት ምናምን ስትሉ ነው ሁክም ስትሰጡ ነበር። ማን ያለው እንደዛ? አንድ ሰው እዳን መክፈል ነብዩ ሰለላሁ ዐለይሂ ወሰለም ያበረታቱት ነገር ነው። የጽናው እዳ ያለበት ሰው እዳ ያንን ሸክም ማስወገድ ራሱ ትልቅ ኒዕማ ነው። ራሱ ትልቅ ያኔ ሸሪዓችን የሚያዘው ነገር ነው እና የማታውቁትን ነገር አትናገሩ። በረበላለም አላህ Subhanahu Wa Ta'ala የማታውቁትን ነገር አትናገሩ ይላል። ሲቀጥል ስለሰው ፐርሰናሊ አሁን ይቺ ልጅ ምንም አላጠፋችም። በጣም ደግ ልጅ፣ በጣም የዋህ፣ በጣም በማንኛውም ሁኔታ ላይ ቀድማ የምትሰለፍ እህት ነች። ከቶሻ እና ይሆን በተለይ ሲዞር ናችሁ ተዘርቧት የነበረው ወና አውዝ ቢላህ እንደው ተውግን በረበላለም ተው
አላሁ ሙስተዓን። በጣም ነው የሚያሳዝነው። ትሰራለች ግን አልሆነለትም። ካልሆነለት ደግሞ ብናግዛት ምንም ችግር የለው። አንድ ሰው የሆነ ህመሚ ይሄ ነው ይሄን ያመመኝ ነው ብሎ ማሳየት አይጠበቅበትም። ብዙ ሰዎች ህመማቸውን ደብቀው እንትን የሚለዋል። ከሚያሳዩት በላይ ምናልባት የደበቁት ሰዎች ናቸው የታመሙት። ገብቷችኋል? ከላይ የሆነ ለብሶ ስታዩት አጊጦ ስታዩት ምናምን ያን ሰውዬ አልተቸገረም ማለት አይደለም። ምናልባት ከእናንተ በላይ ተቸግሮ ሊሆን ይችላል። እና ስለሷ ትላንትና ማታ ገብተን ስላሰባሰብን በጣም ብዙ ስትሉ ነበር፣ ወንድሞችንም ስትናገሩ ነበር። አላህ ሱብሓነሁ ወተዓላ ብትፈሩ አሪፍ ነው። ግልጽ ነው። እዛ ገብተን ያሰባሰብንላት ሰላምንበት ነው። ያን ነገር ሰላምንበት ነው እንጂ እሷ ስለሆነች አይደለም። መረዳት ስላለበት ጥሩ እህት ስለሆነች እንደገና ደግሞ ደዋ መወገድ ስላለበት በቃ ገብተን አሰባሰብንላት። ከዛ በዘለለ እንደዚህ ምናምን እኛን እንትን በሉና እንደው ተው ግን ተው በረበረ ደግሞ ሰው በነገራችን ሰው ላይ መፍረድ ቀላል አይደለም እኮ። የሆነ ሰው ከላይ ዑዝር የሚባለው ነገር ስለምናረግ ይለው ዑዝር የሚባለው ነገር እኮ እንኳን አይደለም እናቀርቶ አቂዳ ላይ እኮ ይሰራል። እንኳን አይደለም እናቀርቶ ጥቃቅን የሆኑ ነገራቶች ላይ አቂዳ ላይ እንደዚህ ሊሆን ይችላል። እንደዚህ ሹብሃ አንድ ሰው ኩፍር ንግግር እየተናገረ ወይም ደግሞ የኩፍር ስራ እየሰራ እንኳን ብታዩት ማለት ነው ሄዳችሁ እና አንተ ካፊር አትሉም ኢላ ሁጃ አቁማችሁ ያነው ዓሊም ነህን የሚያደርገው ሁጃ አቁማችሁ ያን ነገር የኩፍር ንግግር ነው ይሄ ምናምን ብላችሁ ያን ነገር ስህተት እንደሆነ ካስረዳችሁ በኋላ ነው ስቲል ያን ሰውዬ ማክፈር ሁላ የሚቻል እና የሆነ እንትን ሰላለች ከላይ ያያችሁትን ሁሉ ሄዳችሁ መፍረድ ወነአውዝ ቢላህ ይሄ አንድ ሙስሊም ነኝ ከሚል ሰው የሚጠበቅ አይደለም። አላህ Subhanahu Ta'ala ብትፈሩ አሪፍ ነው። የሆነ ስልኩ ስለተመቻችሁ ብቻ ሰውን አትዝለፉ፣ ሰውን ዝቅ አታድርጉ። ሰውን ከላይ ባያችሁ ነገር ብቻ አጀጅ አታድርጉ። ከአንድ ሰው የሆነ ሰው መጥቶ ደግሞ የሆነ ሰው ሲሳደብ ካያችሁ ያንን ተደግፋችሁ ያንኛውን ሰው ብጥልጥልጥል ወላ አግቢ ምናልባት ያን ሰውዬ አንድ አይኑን ተመትቶ ከመጣ ማለት ይሄኛው ሰውዬ ምናልባት ሁለት አይኑን አጥፍቶ ሊሆን ይችላል። አንድ አይኑን ያጠፋው ገብቷችሁ ኋላ አንድ አይኑ ጠፍቶ አንድ አይኔን አጠፋኝ ፉላን ብሎ ሲመጣ የዚያኛው ሁለት አይኑን አጥፍቶ ሊሆን ይችላል። አንድ አይኑን ያጠፋለት ገብቷችሁ። ስለዚህ ማንኛውም ነገር ሁክም ስትሰጡ ስትፈርዱ ይሄ ነገር እንዴት ነው ምናምን ብላችሁ ከሁለት ወገን ለመስማት ሞክሩ። ዝም ብላችሁ በአንዱ ላይ ጀጅ አድርጋችሁ አንዱ ዝቅ አንዱን ከፍ ባታደርጉ በጣም መልካም ነው ብዬ አስባለሁ። በማንኛውም የምንራመድበት እርምጃ ብናውቅ አሪፍ ነው። ገብቷችሁ ኋላ ስንት እህቶቻችን በፎቅ ትወራወራላችሁ ተብለው እየሰጉም ይሰራሉ። አትሰራም እንዴ እሷ መዳም ቤት ለምን እቆሽሻለሁ ብላ ስለምታስብ። በነገራችን ላይ እንደዚህ አይነት ሰዎች ማለት ነው እንደዚህ አይነት ሰዎች እንኳን 50 ሺህ ሪያል ቀርቶ በሚሊየን ደረጃ ብትረዷቸው ወዝ አይወጣቸውም። ለምን ሚዲያ የቀመሱ ሰዎች ናቸው። ሚዲያ ላይ ይሁኛሉ ሰዎች ናቸው እነዚህ። ማነች እሷ ከመዳም ቤት ሴት ምን ታንሳለች? አትገባም መዳም ቤት አሰራ። ስንት ደግ መዳሞች አሉ ኢቃማ ከፍለው የሚያሰሩ ስንት መልካም መዳሞች አሉ። ስለዚህ እነዚህ ለምንድነው ወስና ያወጣችው? እሷ ሚዲያ ላይ ለመሽከርከር ነው። ኒቃም አይደለም የለበሰችው እሷ ኒቃም አይደለም። ኒቃም ለብሳ የምትሰራ የምትሉት ምናምን ተሳስታችኋል። ኒቃም አይደለም የለበሰችው አይደለም። ይሄ ኒቃም አይደለም። እንደዚህ አይነት ኒቃም አለባበስ አናውቅም እኛ። ኦኬ በመጀመሪያ ካለባበሷ ይጀምራል ከሀቅቷ። ስለዚህ እኛ ሚዲያ ላይ እንደፈለገ ለሚዘል ሰው አንረዳ። ውስታዝ ታሞ ከሆነ እንረዳዋለን። ስንት እህቶቻችን አሉ ሬሳቸው እንኳን ሀገር ሊገባ ብር ያጣ ስንት። እኛ ውጭ ላይ ወረቀት ያለን ሰዎች ነን እንደዚህ የምናውቀው። ስንት ሬሳቸው የተጉላላለ በየሆስፒታል ምግብ እንኳን ማይወስዱ የተኙ በግሎኮስ የተኙ ሰዎች አሉ እንዴ። ወስክ ዝባላ እየተባለች እየሰራች ለማንም ወጠጤማ አንቀልብም። ሐራም አለይክ ወላሂ ሐራም ነው ይሄ። ለሷ አንድ ብር የሰጠ ሰው ሐራም አለይክ፣ በረካም አያደርግለትም። ስጡ ለመስጂድ፣ ስጡ ለምስኪን፣ ስጡ ለሙሳፊር። ሀጅር አለው ይመዘገብላችኋል። አላህ እኮ እጅግል አለው እንዴ። እጅግል ለምን ሰጠናል? ሁለት እጃችን ቆማጣ ያደረገንም እንዴ? እንደዚህ ልንቀለብ ከሆነ እጅግር የሰጠን እኮ ሰበብ እንድናደርስበት ነው፣ እንድንሰራበት፣ በእግራችን እንድንሄድ በእጃችን እንድንሰራበት። ሶዛት እሷ ትቆሽሻለች። መዳም ቤት ሽንት ቤት ካጠበች ስለምትቆሽሽ ነው። ገባችሁ? ያልተረዳችሁ ነገር እንደነዚህ አይነት ይሁን የሚሉት ስለሚቆሽሹ ነው። ገባችሁ? ስለዚህ ፕሮቶኮሏን ይዛ ትቀመጥ። አንረዳም፣ አንድ ሰው እንዳይረዳ።
አንድ ሰው ብራችሁን ቋጥራችሁ ያዙ። እንዳለችው ኢልሃም የአረብ ሀገር ሴት ብር ከሌላት እብድ ነሽ ነው የምትባለው። ወላሂ ነው የምላችሁ። ሂዱ ኢትዮጵያ ግቡ። 2 ቀን 3 ቀን ብቻችሁ ካወራችሁ አብዳን የመጣችሁ ነው የምትባሉት። ስለዚህ ገንዘባችሁን ሴቭ አድርጉ፣ ያዙ ገንዘባችሁን። ለመጣ ለሄደ ቻሌንጅ ይጀመራል። ለመጣ ለሄደ የመዳም ቅመም ምስኪን በግነች፣ ትገፋለች፣ ትናዳለች። ከዛ እንደ መዳም ቅመም እኮ ጅል አንፎ የለም ይባላል። ባላየ አልፋ ነው፣ ጅል አይደለችም እኮ በጣም ብልህ ናት። ስንት ወንድሞቿ የምታስተዳድር፣ ሀገሯን የምታስተዳድር፣ ሀገሯን የምታስጠራ ሴት ብትባል እኮ የመዳም ቅመም ናት። የመዳም ጀግና ሴት ናት። ዋይፋ ሞልተው ቲክቶክ ገብተው ንጽጽር የሚሰሩ ሰዎች አሉ። ለነሱ አንረዳ እንዴ? ዋይፋ ገዝተን ትክክል ነገር ነው የሚያስተምሩት። መሲን ይዋት መዳም እየሰደበቻት ነው ንጽጽር የምትሰራው፣ እየሰደበቻት ዋይፋ ሞልታ ሀገሯ የምትገባበት ብራታ ብር ስጡኝ አላለችም። 1200 ድርሃም አታ ብር ስጡኝ አላለችም። መሲ እናት የላት አባት የላት። ለሷ ብትረዳ ኦኬ። ለማንም ወጠጤ ሚዲያ ላይ ወር ሜካፑን ቻፕስቲኩን ተቀብቶ ለሚወጣ ወጠጤ እንርዳ እንዴ? ማይስተብል ታራሲ ሲምቺ ማይስተብል ማን ይግድርና ነሃን ቲድዛ አውሮፓ ፈረንሳይ ያሉት እንደዚህም ደግሞ ከፍተው ሐቂቃ ነው የምነግራችሁ። የኡስታዝ ስም አትጥሩ ስላላችሁ እንደዚህም ከፍተው እሷን የሚያስረዱ ኡስታዞች ማይረቡ ኡስታዞች ናቸው። ሐቂቃ ነው የምነግራችሁ። ማናት እሷ ሰርታማት በላው። በቃ ጨርሻለሁ እኔ። ሲያወራይች ያላቅም እኔ በህይወቴ አንድ በሉ በነገራችን በሼም እነሱ እዛ ጋር ተቀመጡ። እነሱም የተቀመጡት በሼም እናንተም የምትሰጡት በሼም። ኧረ ሼም ተውት። እዚህ ጋር ምንም አያስፈልግም። ደቂቃ በነገራችን ላይ አንዳንድ ሴቶች እኮ ምንም ነገር ያላለን ወንድማችንን በውስጥ እየሄዱ እርዳታ ትፈልጋለህ ወይ ምን እንርዳህ እያሉ እኮ የሚሉ ናቸው። ወላሂ እንደዚህ አይነቶች እኮ የኛ እህቶች እዚህ አረብ ሀገር ያሉ አሁን እንደዚህ የሚሉ እዚህ ጋር ሰጥተናል ምናምን እያሉ የሚጽፉት ምን ቀን ሲጥል ፈራጅ ብዙ ነው ይባላል። ወላሂ እውነት ነው። ይሄን አክል በአንዲት ሴት ልጅ ይሄን አክል የቅናት ጥግ የጥላቻ ጥግ አንድ ቀን ነበር የምትጠብቁት። ሰው እስከሚወድቅ ጠብቃችሁ ይሄን አክል እንዴ! ምን ነው የአባትሽን መሬት አይደለም እኮ እቺ ልጅ ልውረስ ያለችው። አባትሽ ካለው መሬት አይደለም ቆርሶ ልስጣት ያለው። አንድ ሰው እድል ከቀናት አንድ ሰው ከቨር ሊያረግላት ብር ነው። ምን ችግር አለው? ያለው ከዚህም በላይ ማድረግ ይችላል። እከሌ አልተባለም። እኛ የማዳም ቅመሞች ሜንሽን ተደርገናል እንዴ? ምንድነው እንደርጎ ዝም ሁሉ ነገር የሆነ ሰው ነገር ሲሰራ የማዳም ቅመሞችን አሽሙር ነው እንደዚህ። በጣም ነው የሚያናድደኝ። እኔ ምንድናንተው ነኝ ግን እኔ ራሴ ታች አልተደረኩም ሜንሽን አልተደረኩም። ምን አገባኝ? ኢትዮጵያም ያለ ሰው ሊረዳት ይችላል። ደሞ እኮ የኔ 50 ብር 20 ብር ለምታዋጪው ነው። ሲጀመር አዋጥሽ ማታቂ። እኔ አሁን ይሄን ስል ልሰጣትም ላልሰጣትም እችላለሁ። ግን እኔ ያልተጠራሽበት ቦታ ላይ ዝም ብለሽ ዘው ብለሽ የማዳም ቅመሞች 20 አመት ነው ሰርቻለሁ 30 አመት ሰርቻለሁ ምናምን ነገር ማን ጠራሽ እንዴ? አንድ ልብ ቀና እኮ ከገጠማት የሷን እንደዚህ አይነት ምናልባት እኛ ምን ገመታት ከዚህ በላይ እኔ በጣም እንዳላት ምናምን አርጊ ነበር ምስላት። ለምሳሌ እንደዚህ እንደተቸገረች ውስጧን ላይዋት አምሮ ውስጧ ደግሞ እንትን እንዳለ የሆነ ሰው ከተረዳ ሙሉ ለሙሉ ከቨር ሊያረግላት አንድ ሰው ይችላል። ስንት ባለ ሀብት የሞላን ሀገር ያለ ነው። ምን ነው ተንጫጫችሁሳ? በጣም እንደምትቀኑባት ነው ያየሁት እኔ በጣም እንደምትቀኑባት። ምክንያቱም ሴቶች በጭንቅላት የምትበልጠንን ሴት በመልክ የምትበልጠንን ሴት በሆነ ነገር የምትበልጠንን ሴት ጭራሽ አንወድም። በቃ ይሄ ግልጽና ግልጽ ነገር ነው። አንወድም። ቀናት ነው የታየባችሁ አብዛኛዎቻችሁ። ኒቃብስቶችን ዘላችሁ ትነካላችሁ ምናምን ለተባለው በጣም ብዙ ኒቃብስቶችን ስላየው ነው በሷ ቪዲዮ ሲሰሩ። ምን አገባችሁ? ማን ጠራችሁ? እኔም የማዳም ቅመም ነኝ። ከአካውንቴ የሆነ ሰው መጥቶ የግዴታ ይሄ ነገር ለኮኪ ስጪ ተብዬ የተጠራሁ ነገር የለም። ማን ጠራችሁ? ለማዳም ቅመሞች ተወካይ ማን አደረጋችሁ? ትንሽ ሰምታችሁ ብዙ ለማውራት ብዙ ለመለፍለፍ ለቪው ነው። አብዛኛው ሰው የሚጋጋጠው ለቪው ነው። ምንም አሳሳው አሳዝኖት ምናምን አይደለም። እና
የቻለ ይርዳት፣ ያልቻለ አላህ ካለሽበት ጭንቅ ያውጣሽ። ኪሳራን የሚያውቀው የደረሰበት ሰው ብቻ ነው። አንዳንዴ አሁን እኛ ሰውነታችን አምሮ ፊታችን አምሮ ሲያየን ሰው ውስጣችን ምንም የሌለ ይመስላል። ውስጣችን አላህ ነው የሚያውቀው። ለሁላችንም ያለንበትን ጭንቀት አላህ ያውጣን። ቢያንስ ጥሩ ነገር ማውራት ባትችሉ መጥፎ አታውሩ። ለመጥፎ ነገር እንትን አትበሏት። በቃ ለጠላት ተሳልፋችሁ አትስጡ። እቺ ልጅ እውነቴን ነው። እዚህ ሚዲያ ላይ ምንም ነገር ከማያወሩት ልጅ ሰዎች ውስጥ ናች። ምንም አይነት ነገር አታወራም። ሰዎችን አትነካም፣ አታቀሳስርም። ብታቀሳስር ኖሮ እኮ የት በደረሰች። ሼር ኮፒ ሊንክ አድርጉልኝ። ብዙ ማውራት እየፈለኩኝ ሰዓታችሁንም እንዳልሻማ እና በጣም አትቅኑባት። ሀቂቃ አትቅኑ። አንድ ወንድ እንኳን በሷ ቪዲዮ ሲሰራ ላይ ይሁን ወላሂ አንድ ወንድ